Nyatan! Berat! Udah! Lihat keberin kita! Berat salam! Berat! Udah! የኛ ዓላማ ግልጽ ነው። ጥፋት የታወጀበት ማህበረሰብ ልጆች ነን። እንዲጠፋ የተፈረደበት ህዝብ ልጆች ነን። ይህን ህዝብ ሊጠፋ እንደሆነ ነግሮ ሰብስቦ አደራጅቶ አስታጥቆ ራሱን ከፈጽሞ ጥፋት እንዲያድን መስራት ብቻ ነው የኛ ዓላማ። ግልጽ። የአማራ ህዝብ ወኪል ይፈልጋል። የአማራ ህዝብ ለነገ ዋስ ጠበቃ የሚሆነው ኃይል ይፈልጋል። የአማራ ህዝብ አለኝታ ይፈልጋል። የአማራ ህዝብ ነገን በሰላም ወጥቶ ገብቶ ሰርቶ ተኝቶ ማደር የሚያስችለው መከታ የሆነ ኃይል ይፈልጋል። ባለመደራጀታችን ባለመሰባሰባችን ወቅቱ በሚጠይቀው ቁመና ልክ ተዘጋጅተን ባለመጠበቃችን ማንንም አልፎ ሀጅ ጉልበት በተሰማው ቁጥር እንደ መንገድ ዳር እሸት እጁ በቻለው ልክ ሲቀጥፈን የኖረው እየቀጠፈን ያለው ማንንም አልፎ ሀጅ ተኩላ እየተሰበሰበ መንጋውን እያረደ ነው ያለው። ፋኖ የወል ስማችን ነው። ፋኖ የዚህ ትውልድ የአዲሱ ትውልድ የትግል አርማ ነው። ፋኖ የእምቢተኝነት ማህተማችን ነው። አማራ 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 ሸዋ ወሎ ጎንደር ጎጃም አንድ አማራ አንድ ኢትዮጵያ። ይህን ቁጣ ጠላቶቻችን ይፈሩታል። እንደ ኢያሪኮ ግንብ ብሪታቸውን እንደምናፈርሰው ስለሚያውቁ እንዲህ ስንሰባሰብ ሲያዩን፣ በተለይ ደግሞ እንዲህ በቁጣ ስንናገር ስማችን በኩራት ስንጠራ ሲያዩን ጭንቀታቸው ይጨምራል። የማይቀር የነገ ሽንፈት ጉዟቸውን ይጀምራሉ። ስለሆነም የአማራ ህዝባዊ ኃይል ፋኖን እንሰበስባለን፣ እናሰለጥናለን፣ እናደራጃለን፣ እናስታጥቃለን። ለየትኛውም ጠላት ቁመናችን አስተካክለን እንጠብቃለን። እንግዲህ ግን አይኖርም ወገን የታፍኖ እንግዲህ አይኖርም አማራው ታፍኖ እንግዲህ አይኖርም አማራው ታፍኖ የቁርጥ ቀን ልጅ እያለለት ፋኖ በልማ የቁርጥ ልጅ ቀኑ እያለለት ፋኖ ኧረ ገዳይ ኧረ መገን